እስከ መቼ ድረስ ነው እንደዚህ ሁልጊዜ በሐዘን? እስከ መቼ ነው? እኔ በሃይማኖት እኩልነት አምናለሁ። ሰው የፈለገውን ማምለክ ይችላል። የፈለገውን ማምለክ ይችላል። ያድነኛል ካለ ማለት ነው። ያድነኛል ብሎ ያሰበውን የፈለገውን ነገር ማምለክ ይችላል። አሁንም ቢሆን አምናለሁ በሃይማኖት እኩልነት። ማንም ሰው የፈለገውን ማምለክ ይችላል። ግን የሆነን ሰው የሆነ አካል መርጦ መጉዳት በተለይ ከቅርብ ጊዜ ወዲህ የሚሆነው ነገር መቼ ነው የሚቆመው? እስከ መቼ ነው እንደዚህ የሚሆነው? መቼ ነው የሚቆመው? ሃይማኖት ማለት እኮ በቃ በቤተሰብ ልትመካ ትችላለህ፣ በገንዘብ ልትመካ ትችላለህ። ሃይማኖት እኮ የመጨረሻ አለ ብለህ የምታስበው ሀብትህ፣ ንብረትህ የመጨረሻው ሀብትህ ነው። ባለ ሀብት ልትሆን ትችላለህ። ብዙ ዘመድ አዝማድ ሊኖር ይችላል። እሱ ልትመካበት ትችላለህ። ግን ያለ ሃይማኖት ባዶ ነው። ይበቃል። እዚህ በላይ እኔ በቃ ይበቃል ብዬ ነው የማስበው። እስከ መቼ ድረስ ሰው በሃይማኖቱ እንደዚህ የሚጨፈጨፈው? ምን አደረገች ቤተክርስቲያን? ምን አደረጉ እነዚህ አገልጋዮች? ምን አደረጉ አባቶች? ምንድነው እየሆነ ያለው? በሃይማኖት በኩልማ ልታሰርም ትችላለህ። ይህን ተናገርክ ተብለህ ልታሰር ትገረፍ ትችላለህ። የፈለገው ነገር ይምጣ። ከሃይማኖት በላይ ሌላ ምን ነገር አለ? የመጨረሻ ተስፋ ይችናል። የመጨረሻ መጠጊያ ይችናት ሃይማኖት ናት። ህዝቡ እስከ መቼ ነው ዝም የሚለው? እስከ መቼ ነው በዚህ ጉዳይ? እስከ መቼ ነው ዝም የሚባለው? እስከ መቼ ነው? የመጨረሻ ሀብትህን የመጨረሻ ንብረትህ ተነክቶ የመጨረሻ መጠጊያ ተስፋ የዘላለም ህይወትን አገኝበታለሁ ብለህ የምታስበው ሰው ንብረትና ዘመድ አዝመድ አለኝ ብሎ እንኳን ይመካል። ከዚህ በላይ እንኳን ህዝቡ መታገስ ያለበት አይመስለኝም። ሃይማኖትህን ማስጠበቅ አለብህ። እኔ እውነቱን ነው የምናገረው። የትኛውም ባለሀብትሁን የትኛውም ምንም ያህል ኃጢአተኛ ብትሆን ከራሴ ጀምሮ ምንም ያህል ኃጢአተኛ ብሆን በሃይማኖት እንኳን ንጹህ ባልሆን ምንም እንኳን በደለኛ ብሆን ስለ ሃይማኖቴ ከመናገር ወደ ኋላ አልልም። ምንም ባለሀብት ብትሆን ምንም ያህል ንብረት ቢኖርህ ይህን ነገር ችለህ ልታልፈው አይገባም። ለሃይማኖት መዋደቅ አለብህ። ሃይማኖትን በጉልበት ማስከበር አለብህ። የኢትዮጵያ ህዝብ እውነቴን ነው የምለው፣ በተለይ ኦርቶዶክስ አማኝ ሆነ እስከ መቼ ነው የምትጨፈጨፈው? ሃይማኖትን ማስጠበቅ አለብህ። የሚገልህ መግደል አለብህ። የሚያስርህ ማሰር አለብህ። ካልሆነ ይህ ዝም ብለህ በእኩልነት ምናምን የሚባለው ነገር አሁን የለም። በይፋ እየተጨፈጨፍክ ነው። በይፋ የሚያጠፋ አካል ዙሪያውን ከቦ እዚህም እዛም እያጠፋ ነው፣ በአንድም በተለያየ ምክንያት። እኔ እውነቴን ነው የምላችሁ፣ ሃይማኖት የሚከበረው ወይም ደግሞ የራስህን የሆነ ነገር የምታስከብረው በሰላማዊ መንገድ ሊሆን ይችላል። የሌሎችን በማክበር ሊሆን ይችላል። የሌሎችን ሪስፔክት በማድረግ ወይም ደግሞ አብረህ በመኖር ሊሆን ይችላል። ግን ደግሞ አላከብር ካለ የማያከብር ከሆነ ጊዜው የኔ ነው ብሎ አንተን የሚጨፈጭፍና እዚህም እዛም የሚያሳድግ ከሆነ ያንተን ማስከበር ያለብህ በጉልበት ነው። የሚገድልህ ግደለው። እኔ ይህን አልደግፍም። ግን በሃይማኖቴ ከመጣ በሃይማኖቴ መሰረት አድርጎ ሊገለኝ የመጣ እገለዋለሁ እንጂ ዝም አልልም። እገላለሁ። እውነቴን ነው የምላችሁ። ሃይማኖቴን ለማጥፋት አንገቴ ያለውን ማተብ ለማስቆረጥ ለሚመጣ ሰው ወደ ኋላ አልልም። በዚህ ምክንያት የሚመጣብን እንግልት፣ በዚህ ምክንያት የሚመጣ የትኛውን ግፍ እቀበላለሁ። በሃይማኖቴ መጥቶ ሊያስረኝ ወይም ደግሞ ሊገለኝ ሊያቆስለኝ የሚችለውን ነገር በየትኛው መንገድ እቀበላለሁ። እውነቴን ነው የምነግራችሁ። ሃይማኖት የመጨረሻ መጠጊያችን ናት። ሃይማኖታችን ንብረትህን ልታጣ ትችላለህ፣ ቤተሰብህን ልታጣ ትችላለህ። እሱን በሂደት ይስተካከላል ብለህ ልትጠብቅ ትችላለህ። ግን በሃይማኖት ጉዳይ መቼም ቢሆን ልትታገሰው የማትችለው ነገር። እኔ የምለው አንድና አንድ በየአካባቢው ያለ የሃይማኖት ተከታይ ራስህን ማስጠበቅ አለብህ። በቃ በጉልበት ራስህን ማስጠበቅ አለብህ። በሰላማዊ መንገድማ እስከ መቼ ድረስ ነው እንደዚህ ሁልጊዜ እያለቀስክ የምትኖረው?